ስሜ ኃይሌ ሮስ እባላለሁ። እንደምታዩት አንዳንድ የገጠሩ ነገሮችን አዲስ ጀማሪ ስለሆንኩኝ የገጠር ነገሮችን አሳያችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። አንዳንድ አሁን ደግሞ ዛሬ ማሳያችሁ ገጠር ትንሽ ጠላውን አሳያችኋለሁ ማለት ነው። የዛሬ ጠላውን ምን እንደሆነ እንዴት እንደሆነ እና በምን እንደሚሰጥ እናያለን ማለት ነው። የዛሬ ጠላ የጠጣንና ስንት ብር እንደሆነ ዋጋቸውን እና ውስጥ እንዴት በምን እንደሚደረግ በምን ሁሉ ነገሮችን አሳያችኋለሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። አዲስ ጀማሪ ሰውን አበረታቱን እያለን ወደ ቪዲዮ እንሄዳለን ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ ማለት ነው። አሁን ቪዲዮውን እንትን ስል አሳያችኋለሁ፣ ሲቀርጽ አሳያችኋለሁ ማለት ነው። አሁን ሙሉን እኔ ፊት ካሜራዬን ወደፊት አደረገውና እኔ እንዲህ ይዤው ስቀርጽ አሳያችኋለሁ ማለት ነው። አሁን ፊት ለፊት ያለው ነገር ነው የምቀርጸው ማለት ነው። እኔን አልቀርጽም። እኔን ሳልቀርጽ ፊቴን ሳልቀርጽ ፊቴን ሳይሆን ፊት ለፊቱን እየቀረጽኩኝ እንትን አሳያችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። አዲስ ጀማሪ ነን። ምንም የሚጎልባችሁ ነገር የለም ማለት ነው። ላይክ ሰብስክራይብ ደውሏን መልኩታን ጫና ያደርጋችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ወደ ቪዲዮ እንሄዳለን ማለት ነው። እንደምታዩት ከሆነ እዚህ ነው የምንገባው። ቆይ አሁን ወደ ውጭ ወጥተን ወደ ውስጥ ስንገባ ግቢውን አሳያችኋለሁ ማለት ነው። የት ግቢ እንደምትጠጡና ጨንቻ ላይ መታችሁ አንዳንድ ፓርሶ ይባላል በዚህ እዚህ አሁን በአማርኛ ደግሞ ጠላ ይባላል ማለት ነው። ይሄን ይመስላል ግቢው። አሁን ወደ ቤቱ ይመስላል ማለት ነው። ይሄን ይመስላል። ፊት ለፊት ከአስፋልት እንደመጣችሁ እቺንም ታክል ይሄን መንገድ አለ። ፖሉ ነው ፊት ለፊት ፖል አለ፣ የሆነ ፖል አለ እንደምታዩት። ይሄ ፖሉ ይሄን ይመስላል። ፖሉን እንደምታዩት ይመስላል ማለት ነው። ይሄን ይመስላል ፖሉ። ያን የማርባቱ እንትን አለ። በማርባቱ እንትን ላይ ያሳያችኋለሁ ማለት ነው። አሁን ዙም እያደረኩኝ ይሄው ፖሉን እያያችሁ ከሆነ እንደዛ እያደረጉ ነው። ፖል ውስጥ እንትን አለ ማለት ነው። አሁን ወደ ቪዲዮ እንገባለን ማለት ነው። ቪዲዮአችን ላይ የትኛው ቤት እንደሆነ ይሄው እንደዚህ መታችሁ ቀጥታ መታችሁ እዚህ ፖል አለ። ፖሉ ላይ ከዛ ወደ ቤት ወደ ጠላ ቤቱ ትገባላችሁ ማለት ነው። ጨንቻ ላይ ከመጣችሁ ነው ግን መግባት የምትችሉት ማለት ነው። ጨንቻ ላይ ማጫር 03 ቀበሌ ይባላል ማለት ነው። እዚህ ይሄ ቤት እንደምታዩት ይሄ እዚህ ውስጥ ነው የምትገቡት ማለት ነው። እስከዛ ድረስ እናንተ ስትመጡ ሊያረጅ ይችላል፣ እንደዚህ ሊሆን ይችላል ማለት ነው። እንደዚህኛው ከዚህኛው ወደዚህኛው ሊቀየራል ማለት ነው። አሁን እንደምታዩት ይሄን ይመስላል ቤቱን፣ ይሄን ይመስላል ማለት ነው። ይሄው የዛሬ እለቱ ማለት ነው ምን እንደሆነ ደመናማ ነበር፣ እንደ ፀሐይ እየወጣች እየገባች ማለት ነው። ዛሬው ዋለው አሁን ስንት ሰዓት ነው? 11:05 ነው። እንደምታዩት ከሆነ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። አዲስ ጀማሪ ስለሆንኩኝ አበረታቱኝ ብያችኋለሁ። አሁን ወደ በምን እንዴት እንደምንቀዳ ምናምን አሳያችኋለሁ። እዚህ ምን እንደሚሸጥና ምን እንዳለ አሳያችኋለሁ ማለት ነው። ይሄኛው እናንተ በገቡበት እዚህ ነው። እኔ ትንሽ የቤት ሰዎች ስለሆንኩኝ እዚህ እገባለሁ ማለት ነው። አሁን ማሳያችሁ ይሆናል ማለት ነው። ይሄን ይመስላል። በዚህ ነው የምጠጣው ማለት ነው። ስጠጣ አሳያችኋለሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ይሄን ይመስላል ማለት ነው። ይሄ ጎሴ ይባላል በአማርኛ እኔ አላውቅም። የቅል መጠጫ ነው ማለት ነው። በዚህ ነው የምጠጣው፣ በዚህ እንጠጣለን ማለት ነው። አሁን ይሄው በቆልቴ አለ። በቆልቴ ይሄው እንደምታዩት በዚህ በቆልቴ ይባላል። ይሄኛው በዚህ በበርበሬ ብሎ ይሰጣል ማለት ነው። አሁን በኋላ ቀላቅዬ ስበላ እናያለን ማለት ነው። በቆልቴውን ማስቀመጫ አሳያችኋለሁ ማለት ነው። አሁን ሀረቄም አለ። ሀረቄ መጠጣት ትችላላችሁ። በጀሪካኖች ነው የሚቀመጡት። አሁን ጠላውን ምን ጋር እንደሆነ አሳያችኋለሁ። ጠላው ምን እንደሚሆንና እየፈላ ይኸው እንደዚህ ይፈላል ማለት ነው። ጠላው እንዲህ ይፈላል ማለት ነው። ይኸው እንትን ይፈላል፣ አረፋ ያወጣል ማለት ነው። አሁን የተቀዳ አለ። እኔ ያስቀመጥኩት የተቀዳ ስላለ ያው ሀረቄ በቀዳበት በዚህ ነው ማለት ነው። ከዛ በዚህኛው በእንትኑ እንቀዳለን። ይሄኛው 40 ብር ነው የሚሸጠው ማለት ነው። አሁን የኔ ቅል 30 ብር ያስቀመጥኩት አለ። እሱ ጋር እንሄዳለን ማለት ነው። ይሄ ነው እንደምታዩት ይሄን ይመስላል። አሁን በቆልቴውን እንትን ስለሆነ በቆልቴውን ስሰራ ላሳያችሁ። በቆልቴውን እንዴት እንደሚሰራ ላሳያችሁ። አሁን ከዚህኛው በርበሬ ያው እንደዚህ ሁለቴ ትጨምራላችሁ ማለት ነው። ሁለቴ ከጨመራችሁ በኋላ በቃ ከዛ ይሄ አንዴ ትጨምራላችሁ። በዚህኛው አንድ ሙሉ እንደዚህ ታደርጉና ይሄው እንደዚህ ይሄንን ያህል ከዛ ይመረቃል ማለት ነው። አሁን እኔ እንትን ስለሆንኩኝ የቤተሰብ ስለሆንኩኝ ይሄው እንደዚህ አደርግና መርቀዋለሁ። ከዛ ያው ላቀርብ ነው እዛ ጋር ሂጂ
አቀርባለሁ ማለት ነው። እንግዲህ እየወሰድኩ ወደዚህ ከተዋለሁ እኔ አቅራቢ ስለሆንኩኝ ይኸው እዚህ ጋር እኔ ልበላ ስል ይኸው አሮሃው በጣም ይሄን ይመስላል ማለት ነው። ይሄ በቆልቴ አሰራር ነው። አሁን ቁጭ ብዬ ስበላና እንትን ስል አሳያችኋለሁ ማለት ነው። ትንሽ ላስረዳችሁ ስለምችል ተከታተሉኝ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እንትን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በምን ይሄኛው ከስር ያለው ምን እንደሆነ ላስረዳችሁ ማለት ነው። ይሄ የሚቀመጥበት ይሄ ከስር ያለው ይሄኛው ይሄ የሚቀመጥበት የለም እንደ ጀበና ምናምን እንትን እንደሚደረግበት እሱ እንትን ይባላል፣ ሽጤ ይባላል። በዚህ ሀገር በጭንቻ ላይ ሲመጡ ሽጤ ትላላችሁ ይሄንን ማለት ነው። እኔ አሁን አዲስ መጥቼ ነው አሁን የለመድኩት ማለት ነው። ይሄንን ቋንቋውን ይሄን እንደምትቱ ይሄን ይመስላል እንትን ይሄን ይመስላል ማለት ነው። አሁን ስጠጣ ስበላ አሳያችኋለሁ ማለት ነው። አሁን እንዴት እንደሚደረግና ይሄ አሁን በጣም ትንሽ ስላቆየሁት እንዴት እንደማደርግ አሳያችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ወደ ቪዲዮአችን አሁን ስጠጣ አሳያችኋለሁ ማለት ነው። እኔ ፊት ለፊት ሄጄ ስጠጣ አሳያችኋለሁ። አሁን አስቀምጫለሁ ማለት ነው። ማስቀመጥ አስቀምጫለሁ ማለት ነው። አሁን ልጠጣ ነው። ይሄው አደባልቀዋለሁ ማለት ነው። ይሄ በርበሬ ቅድም ስላለበት ይሄው እንደዚህ አደባለቅን። በዳጣ ነው የምንበለው ማለት ነው። በዳጣ እንበላለን ማለት ነው። አሁን አሳያችኋለሁ። ስንበላ ስንጎርስ ምናምን አሳያችኋለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ወደ ቪዲዮ ቆያ ምን እንደምታውቁ ነው። መጀመሪያ አጁስና እንድትከዱታላችሁ ከከደናችሁ በኋላ በጣም ሲዙታላችሁ እንደዚህ ነው እንዲሳረጉት ነው። እኔ ብዙ ስለማልችል ነው አጥቻለሁ ማለት ነው። ሙሉ ሰው የሚገርም ነው። በቃ ይኸው እንደዚህ እያዳለቀላችሁ ትበላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ። የሚጎልባችሁ ነገር የለም። ይሄን ከተመለከታችሁ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ ማለት ነው። ቻው እያልኩኝ ልሰነበታችሁ ነው ማለት ነው። አሁን ይሄን እንደምታዩት ይሄን ይመስላል። በሌላ ቪዲዮ እንገናኛለን። በቀጣይ ቪዲዮ እንጂ ግን ወደፊቱ የሚቀርጸው አላውቅም። ከቀረጽኩ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እኔ ከተከታተላችሁ እኔን ፎቶ ማየት ከፈለጋችሁ ከስር ሊንክ አስቀምጥላችኋለሁ። የተለያዩ ነገሮችን ፎቶዎችን ቀረጬ ላሳያችሁ እዛ ቴሌግራም ላይ እለቀዋለሁ ማለት ነው። እንትን ላይ ደግሞ የተለያዩ ነገሮችን እዛ አስቀምጣለሁ ማለት ነው። አሁን እንትን ሰብስክራይብ አድርጉ ማለት ነው። ዩቲዩብ ላይ እንደምላችሁ ከሆነ እንደምላችሁ ከሆነ የማየውን ነገር ቀርጻለሁ ማለት ነው። የማየውን ነገር እኔ የተመቸኝ ቀርጻለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ትንሽ እየተተባተኩ ስለሆነ አዲስ ጀማሪ ስለሆንኩኝ ነው። ለዛ ኤዲቲንጉም ትንሽ አልጠራም ማለት ነው። ኤዲቲንጉን ሌላ ቀን እናጠራታለን ማለት ነው። አሁን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ቻው እያለ እንሰናበታለን ማለት ነው። ቻው። ሰብስክራይብ እንዳይረሳ። የሚጎልባችሁ ነገር የለም።